ተስፋዬ ገብረአብ የመጠሪያ ስሜ ነው። በሞጋሳ ባህል መሰረት ደግሞ በባህላዊው ህግ መሰረት ኦሮሞ ሲሆን የክርስትና ስም እንደሚባለው ገዳ የሚል ስም ተሰጥቶኛል። የፈለከውን መጠቀም ትችላለህ። ስለዚህ እስቲ ስለ ሞጋሳ ስም ንገረኝ። ሞጋሳ ስም ይወጣልኝ ገዳ የሚል ነው። ገላን የሚል እንደ አማራጭ ቀርቦ ነበረ። በአካባቢው በነበረው ድምጽ ብልጫ ቀን ገዳ የሚለው ተመርጧል። በርግጥ እኔ አዳአ የሚልም እንደ አማራጭ አቅርቤ ነበረ። አዳአ ግን የጎሳ መጠሪያ ስለሆነ ተቀባይነት አላገኘም። በገዳና በገላን መካከል ነበረ ውድድር የተደረገው። ገላ አሸንፎ ሞጋሳ ባህል መሰረት ገዳ ተብያለው። የሞጋሳ ባህል መሰረት ስነ ስርዓቱ በጣም ደስ የሚል ነበረ። መጀመሪያ እናትና አባት ተመረጡልኝ። በአባትነት የተመረጡት ኦቦ ሉቤ የሚባሉ ሲሆን በእናትነት ደግሞ ብርሃኔ የተባለች ሁለቱም የዋሽንግተን ዲሲ አካባቢ የኦሮሞ ኮሚኒቲ የታወቁ አባላት ናቸው። ይሄ መረጣው ካለቀ በኋላ 5 ጊዜ ወተት እንድጎነጭ ተደርጓል። 5 ጊዜ ደግሞ ማር እንድልስ ተደርጓል። ከዚያም ግንባሬ ላይ ግራና ቀኝ ጉንጮቼ ላይ አፍንጫዬ ጫፍ ላይ እንዲሁም አገጬ ላይ ቅቤ የኦሮሚያ ቅቤ በመቀባት በመጨረሻ አምባር እዚህ እጄ ላይ በማጥለቅ ኦፊሻሊ ወይም በባህላዊው ህግ መሰረት ኦሮሞነት ተረጋግጧል። ካሁን በኋላ ኦሮሞ ነኝ ማለት ነው። በፊትም ኦሮሞ ነበርኩ። ግን ምንድነው እኔ በኢትዮጵያ ጉዳይ ላይ ብዙ ስራዎችን እሰራለሁ፣ ጽፋለሁ። የኢትዮጵያ ጉዳይ አይመለከትም፣ በኢትዮጵያ ጉዳይ አትጻፍ እያሉ በከፍተኛ ሁኔታ ደብዳቤዎች በመጻፍ ስሜን በማጥፋት አንባቢ እንዳላገኝ ከፍተኛ ዘመቻ ያደርጉብኝ ስለነበረ መልስ እንዲሆናቸው ለነሱ መልስ እንዲሆናቸው በህግ ኦሮሞ መሆኔን እንዲያውቁት ያንን ስነ ስርዓት አደረኩ እንጂ እኔ የኦሮሞ ህዝብ መካከል ተወልጄ ያደኩ እንደሆነ መሆኔ ቀደም ሲልም ኦሮሞ ነበርኩ። በአንድ ስራ ላይ እኔ የአዳአ ጥቁር አፈር ነኝ ብለህ ነበርና አዳአ ላንተ ምንድነው? ማንነት የሚገነባበት ነገሮች ብዙ ናቸው። ወላጆችህ የማንነት አካል ናቸው። የኔ ወላጆቼ ኤርትራውያን ናቸው። በኤርትራ ነጻነት የሚያምኑ ለኤርትራ ነጻነት ባቅማቸው የሰሩ ዜጎች ናቸው። የማንነት አካል ነው። የኦሮሞ ህብረተሰብ ተወልጄ ያደኩበት አዳአ ትብቴ የተቀበረበት ከኦሮሞ ህብረተሰብ መሃል አብሬ የተጫወትኩ ያደኩበት ስለሆነ ያ ደግሞ የማንነት አካል ነው እና ማንነት ሲባል የደም ብቻ አይደለም። ቋንቋ ያደክበት ህብረተሰብ ወላጆችህ እንደመሆኑ መጠን አዳአ ከማንነቴ ያዳአ ጥቁር አፈር ስር ከማንነቴ አንዱ መገለጫ ነው ብዬ ነው ማለት። በአንድ ወቅት በአንድ መጽሔት ላይ በሰጠው ቃለ መጠይቅ ላይ አስታውሳለሁ በፍቃዱ ሞረዳን አልወደውም ከመሬት ተነስቶ ነገር ይፈልገኛል ብለህ ጽፈህ ነበረ። ይሄ ሰው ዛሬም እዚሁ ፊት ለፊት ቁጭ ብሎ ነገር እየፈለገህ ነው። አብረን መቀጠላችን ነው። ለምን ነው ግን ነገር ፈልገኝ አንተ? እስቲ ንገረኝ። ነገር ፈልጌ አላውቅም ያልከው አንተ ነህ ያልከው አንተ ነህ። እኔ ነገር ፈልጌ አላውቅምና ለማንኛውም አሁንም እንቀጥላለን። ነገር በመፈላለግ ነገር መፈለግ ቀልድ ነው። ያው ታበሽቀኛለህ ብዙ ጊዜ እና እናደዳለሁ። ዞሮ ዞሮ ያው ከድሮ ጀምሮ ነው ረጅም ጊዜ ነው እውቂያችን። ነገር ስትፈልገኝ ልክ ለዛው ደግሞ አጽፋዊ መልስ እየሰጠው ዘልቀን ነበረ። ግን ለተወሰነ ጊዜ እንዲሁ ስምህን መስማትም አልፈልግም ነበረ። በኋላ ግን አንድ ግጥም አነበብኩ። ኢትዮጵያ ዛሬ የሚል ዌብሳይት ላይ ይመስለኛል። ርዕሷ እንኳን ትዝ አትለኝም። ግን ዘረኝነትን በተመለከተ ዘረኝነት ዘረኝነት ዘረኝነት
የድራችሁ ጣት ቅሳሮ በዘር ትከሻ አሻግሮ ቢሸነቁተኝ አባሮ ሰደደኝ ለዘር ቁፋሮ ስንቅ የሚሆን ዘር ቋጥሬ የዘር አደና ጀምሬ ዘረኝነትን አየሁት ወጉን ከናንተ ተምሬ እንጂ እኔማ አስተዳደጌ ሰውኛ ክህነት ተክኜ የተፈጥሮን ኦሪት ሞቲ የቃሉን ፍቅር ታጥኜ ዘሬን ባላሸተው ኖሮ ተውሼ ከናንተ አፍንጫ ባልወረድኩኝ በመሰስታ ለቅርምቻ የዘር ቅርጫ ብጠመቀው ነው በእናንተ ብቀምሰው ቅባ ቅዱሱን ብቀራ ነው ከዳዊቱ የጎዛን ስርስር መማሱን እንጂ የነፍሴማ እውነት ያውላላው ዓለም ምስጢሯ እንደ ዘሬ አስተምሮ ዘረ ሰው ነበረ ዘሯ ዘሬን ባላሸተው ኖሮ በእናንተው ግድባይነት እስከ መቼም አላውቀውም የእናንተንም ዘረኝነት ዘር እኝኝነት ኝኝነት ዘረኝነትን ለሚያወግዙ ዘረኞቻችን ዘረኛዎቻችን ነው አልኩና ያ ሁሉ ድራሹ ጠፋ። ታስታውስ እንደሆነ ጽፌልሃለሁ ወዲያው ነው የጻፍኩት። እንግዲህ ደግሞ አሁን አብረን አለን ቃላት የለም በፖለቲካ ውስጥ። ያ ለነገሩ ያን መነጋገሪያ ሆኖ የነበረው ነገር የጋዜጠኛው ማስታወሻ የሚለው መጽሐፍ የጻፍክ ጊዜ ነው የነዛ ነገሮች የተነሱት። የጋዜጠኛው ማስታወሻ ብለህ ስትጽፍ በርግጥ ጋዜጠኝነት ላንተ ምንድነው? ጋዜጠኛ ነበርክ? ኢትዮጵያ ውስጥ ሙያ ያለው ጋዜጠኛ አለ ብዬ አላስብም። ግጥም መጻፍ የቻለ ሁሉ በድግ ያለ ጋዜጠኛ ይሆናል። ደብዳቤ መጻፍ የቻለም ጋዜጠኛ ይሆናል። ማይክሮፎን ይዞ ቃለ መጠይቅ ያደረገም ጋዜጠኛ ይሆናል። የሰለጠነ ሙያውን ተምሮ ጋዜጠኛ የሆነ ሰው ኢትዮጵያ ውስጥ አለ ማለት አይቻልም። በእርግጥ መኖርም የለበትም። ሙያው እንደሌላ እንደ ሕክምና ሙያ አይደለም። በተፈጥሮ የስነ ጽሁፍ ሰዎች ለጋዜጠኛነት ስራ ቅርብ ሊሆኑ ይችላሉ እና እኔ በአንድ የታሪክ አጋጣሚ ጋዜጠኛ ሆኜ ሰርቻለሁ። የጋዜጠኛነት ትምህርት አልተማርኩም። ስለዚህ ጋዜጠኛ ነኝ ማለት ይቻላል። በልምድ ጋዜጠኛ ሆኛለሁ። በትምህርት ግን የጋዜጠኝነትን ሙያ አልተማርኩም። በዛው በጋዜጠኛው ማስታወሻ መጽሐፍ ላይ ለ10 ዓመታት የህወሓት ካድሬ ሆኜ በሰራሁበት ብላ አንድ ቦታ ጻፍክ እና ጋዜጠኝነትና ካድሬነት ምንድነው? ያ ነው የሚምታታብኝ። ካድሬ ማለት ምንድነው? የአንድ ስርዓት ውስጥ የሚያገለግሉ የፕሮፓጋንዳ ሰራተኞች ማለት ነው። በዛ ብቻ ነው ተረጉመው። ለምንድነው የህወሓት አባል ሆንከው? አሁን ይሄ ጥያቄ ድጋሚ ነው የሚሆነው። ምክንያቱም የጋዜጠኛው ማስታወሻ የሚለው መጽሐፍ በሰፊው የተነበበ መጽሐፍ ነው። እዛ ላይ በዝርዝር የገለጽኩት ስለሆነ ይሄን ጥያቄ ብዘለው መርጣለሁ። ኢህአዴግ ውስጥ በነበርክበት ጊዜ የፕሬስ መምሪያ ስራ አስኪያጅ ሆነ ሰርተሃል። ብዙውን ጊዜ ይሄን ደግሞ የሰራህበት በፋና ዲሞክራሲ በእፎይታ መጽሔት ዝግጅት ላይ ነው የሰራው። እፎይታ መጽሔት በነበረ ጊዜ በእርግጥ የነጻው ፕሬስ የግል ድርጅት እንደሆነ ነው የሚነገረውና የነጻው ፕሬስ አካል ነበረ ማለት ይቻላል። እፎይታ መጽሔት ሲቋቋም በነጻው ፕሬስ የድርጅት መሆኑ ሳይታወቅ በሚስጥር እንደ ነጻ ፕሬስ ሆኖ እንዲያገለግል በሚስጥር የተቋቋመ ድርጅት ነው። በተቻለ መጠን እንደ መንግስት ደረቅ ፕሮፓጋንዳ የሚያስተላልፍ ሳይሆን ነጻ ሆኖ ህብረተሰቡን የሚያገለግል ልክ እንደ ግል ፕሬሶች ስርዓቱን የሚጎዳ ሳይሆን በመካከለኛ ደረጃ መረጃዎችንም እያወጣ ስርዓቱንም እየነቀፈ ሚዛናዊ የሆነ ዘገባዎችን የሚያቀርብ ፕሬስ ለመመስረት ታስቦ የተቋቋመ ነው። ከተቋቋመ በኋላ ግን እንደዛ መቀጠል አልቻለም። ይሄን አድርግ ያን አታድርግ የሚል ነገር ሲመጣ አብዮታዊ ዲሞክራሲን ሆኖ ቁጭ አለ። ገበያ ላይ ሁሉም መሸጥ እስከማንችል ድረስ ተጠቅልለን እዛ ውስጥ ገባን። ይሄ ነው የሆነው። ምክንያቱም ስርዓቱ መቋቋም አይችልም ያን አይነት ነገሮች። እንደዛ ነው በትክክል የሆነው። ፋና ዲሞክራሲ ነው ያሳተመው የነበረው? ፋና ዲሞክራሲ አሳታሚ ነበር። አሳታሚ ልክ ነው። የማን ነው ፋና ዲሞክራሲ? ፋና ዲሞክራሲ አሳታሚ ባለቤቶቹ ሁለት ግለሰቦች ናቸው።
አባ ተካልኝ የሚባሉና አንድ ማን ነው ስሙን ረስቼዋለሁ። አንድ ከብአዴን አንድ ሰው ከህወሓት አንድ ሰው ተመርጠው በባለቤትነት በህግ ተመዘገቡ። የነሱ ወኪል ደግሞ ነው ነበርኩ። በዚህ መንገድ ነው ስናንቀሳቀሰው የነበረው። ከሜጋ ጋር ይገናኛል? አይገናኝም። ለብቻው ከሜጋ ጋር ይገናኛል። እፎይታ ላይ በምትሰሩበት ጊዜ በፕሬስ ህጉ ትገዛላችሁ። የፕሬስ ህጉ ሲወጣ ደግሞ አንድ አዘጋጅ ወይም ምክትል አዘጋጅ አድራሻውን የሚኖርበትን ቦታ ትክክለኛ ስሙን ገልጾ በማስታወቂያ ሚኒስቴር አስመዝግቦ ነው መሆን የነበረበት። እፎይታ ላይ ሲሰሩ በስማችሁ ነበር ሲሰሩ የነበረው? በስም አይደለም ግን ኢህአዴግ መሆናችንን ረሳሁ ማለት ነው። እንችላለን እኮ የፈለግነው ማለት ስለዚህ እኛ ህጉ አይመለከተንም ነበር። በኋላ ግን ይሄ ነገር ያስጠየቀን ነው የሚል ከፍተኛ ጫና ሲመጣ በሉ ስማችሁን አውጡ ተባልን። ስማችንን አወጣን። እንደውም ያንተ ጋዜጣ ይመስለኛል ስማቸውን ለወጡ ብለህ የጻፍከው ጦማር ትዝ ይለኛል። በወቅቱ ይሄን ነገር ጽፋችሁበት እንደነበር አስታውሳለሁ። ዋለልኝ ብርሃኔ ነበርክ? እኔ ዋለልኝ ብርሃኔ ነበርኩ። ሱልጣን አባወሪ መኩሪያ ነው? ግልጽ ነው። እና ሌላው አንድ ጊዜ ተከሰ ፍርድ ቤት ቆመ ነበር። እኛ ከወይኒ ቤት መተን አንተ ደግሞ ከቢሮ መተ ፍርድ ቤት አብረን ቆመን ነበር ተከሰና ያኔ ነበረው እፎይታም ይከሰሳል እንዴ የሚል ነገር ነበር ስናነሳ ነበር። ታስታውሳለህ? በምን ምክንያት ነው የተከሰስኩና? አስታውሳለሁ። እሺ ጥላ ኮከብ የሚባል ደራሲ አለና አዲስ ዘመን ጋዜጣ ላይ ምን ብሎ ጻፈ? ባንዲራ በዛ አለ። ኢትዮጵያ ውስጥ ባንዲራ በዛ። የአፋር ባንዲራ፣ የህወሓት ባንዲራ፣ የኦህዴድ ባንዲራ፣ የኦሮሚያ ክልል ባንዲራ፣ የትግራይ ባንዲራ፣ የኢትዮጵያ ባንዲራ እና ወደ 18 ደረሱ ባንዲራዎች እና የተሰጣ ጨርቅ ባየሁ ቁጥር ባንዲራ እየመሰለኝ ግራ መጋባት ጀመርኩ ብሎ ጻፈ። እሺ ጥላ ኮከብ የሚባል ደራሲ አዲስ ዘመን ጋዜጣ ላይ። በዚህ ምክንያት ከሰሱን እና እኔ መምሪያ ኃላፊ ስለነበርኩ እኔ ተከሰስኩ። በመቀጠል የአዲስ ዘመን ዋና አዘጋጅ፣ የአምዱ አዘጋጅ፣ የሺ ጥላ ኮከብ አራታችን ፍርድ ቤት ቀረብን። አብሱን ይማራውና መስፍን ሀብተ ማርያምን እንደ አባባል ስላቅ የመሳሰሉ ነገሮችን እንዲያብራራልን በመጥቀስ ግን ሳስበው እንደው የመንግስት ይከሰሳል ማለት ብሎ የከሰሱን ይመስለኛል። የግል ጋዜጦች ብቻ ይከሰሱ ስለነበር እስኪ አንድ ፈልጉና ክሰሷቸው፣ በዛውም ደግሞ ያጠፋ ሁሉ እንደሚከሰስ እናሳያለን ብለው ይሆናል። እኔ አላቅም፣ ይሄን አልነገሩኝም፣ እንደዚህ እናረጋለን አላሉኝም። ሳስበው ግን የከሰሰን መስሪያ ቤት ደፍሮ የመንግስትን ጋዜጦች አይከስም። እዚህ እንደው ከውጭውም ጫና አለ፣ የግል ጋዜጦች ሊሰሩ አልቻሉም የመሳሰለ ስለሚደረግ ትንሽ ለተመልካች እንዲመቸው ተብሎ የተደረገ ይመስለኛል ስገምተው። በእፎይታ አይደለም በአዲስ ዘመን ነው የተከሰሳችሁት? በአዲስ ዘመን ጋዜጣ ነው የተከሰስነው። በእፎይታ ተከሰን አናውቅም። በእፎይታ ተከሰን። ኦኬ። በኋላ ምን ሆነ? በምን ተቀጣችሁ? አሸነፍንና በነጻ ተለቀቀን። ረታችሁ? ረታ ነው። ፍትህ ሰፈነ። ለዋስትና ምናምን ገንዘብ ያስያዝከው ገንዘብ የለም? እንደኛ አስያዝን፣ ከመስሪያ ቤት ገንዘብ አስያዝን። ፀሐይ የደባልቀው ደግሞ ዋስ ሆኖ ፈረመልን። ድራማ ነው የሚመስለው፣ ግን የድራማ ውስጥ የለውበትም እውነት ለመናገር። ወዲያው ሁሉ ነገር እንትን አለ። ያለቀ ቀንም ነጻ ያወጣን ቀንም ተደወለልኝ። እንኳን ደስ አለ ተብዬ ነበር። እኔም በአምላካችሁ አልኳቸው ማለት ነው። የሺ ጥላ ኮከብ የት ነው ያለው? የሺ ጥላ ኮከብ ጀርመን ነው ሲባል ሰምቻለሁ፣ ግን ለምን ጽሁፍ እንዳቋረጠ አላውቅም። በጣም ጎበዝ በረኛ ነበረ። በጣም ይጽፋል። መጽሐፎቹን በጣም ነው የምወድላችሁና ጥሩ ጸሐፊ ነው። ጀርመን ያለው። አሁን እንሄድ። ከኢህአዴግ ጋር ምን አጣላህና ወጣ? አንድ ነገር ነው ማለት አይቻልም። የመጀመሪያው ጸብ የተነሳው ግን የቡርቃ ዝምታ ነው። የቡርቃ ዝምታ ላይ ኦህዴድ አመራር አባላት ተነክተዋል። አንዱ ኩማ ነው፣ ሌላው አባዱላ ነው። ሁለቱ በጣም ተከፍተው ነበረ። ሌላው የሀየሎም ጉዳይ ነው። ሀየሎም አራያ የቡርቃ ዝምታ መጽሐፍ ላይ የሀየሎም አራያ ወታደራዊ ጀግና እንጂ ከፖለቲካ መሪዎች አንዱ አይደለም በሚል ነው የተደመደመው የቡርቃ ዝምታ። ይሄ ለነሱ ትልቅ ስድብ አድርገው ነው የቆጠሩት። ኩማ ደመቅሳን በተመለከተ ደግሞ አንድ የሰጠውት አስተያየት ነበር። በተለይ ኩማን አናዶታል ተብሎ የሰማሁት ምንድነው፣ ኩማ
ስገልጸው እንዴት ነው ያልኩት? ወይ በጣም የበሰለ ሰው ነው ወይ ደግሞ ኦሮሞ አይደለም ነው ያልኩት። ምክንያቱም ኦሮሞ የሆነ ሰው በሚናደድባቸው ጉዳዮች ሁሉ እሱ ተረጋግቶ ያወራል። እና መደምደሚያው ብዙ የኦሮሞ ልጆችን እሷን ያራግቧት ነበረ። ይሄም ኩማ በቡርቃ ዝምታ ውስጥ ገጸ ባህሪ ነበር እንዴ? ስሙ ተለውጦ ነበረ። ኩምሳ ተብሎ ነበረ። ልክ ነህ፣ ስሙ የለም ኩምሳ ነው ግን ይታወቅ ነበር እሱ። በአጠቃላይ ግን ኦህዴድ የኦሮሞ ህዝብ አገልጋይ አይደለም፣ የህወሓት አሽከር ነው የሚል መልእክት ነው የቡርቃ ዝምታ ያለው። ይሄ የህወሓትን ስርዓት አላስደሰታቸውም። ግን ቀጥታ እኔን በዚህ መጽሐፍ ምክንያት መንካት እኔን ታዋቂ ሊያደርገኝ እንደሚችል በመገመት ያው የህወሓት ጠባዩ እንደሱ ነው። ብዙ ጊዜ መጠበቅ ጀመሩ። በመጨረሻ ምክንያት ፈጠሩ ማለት ነው። ክንፈ ቢሮው ጠርቶ ለሻዕቢያ መረጃዎች እንደምታቀብል መረጃ ደርሶናል እና ይሄ ነገር ምን አስተያየት አለ አለኝ። አይ ክንፈ ይሄ ነገር ሲወራ የከረመ ነው እና አብዮታዊ ዲሞክራሲ ወይን አዘጋጆች በሙሉ ለሻዕቢያ ይሰራል እያሉ ያወሩ ነበር። በተለይ ጦርነቱ በከፍተኛ ሁኔታ እየተካሄደ ባለበት ጊዜ አየር ኃይል ገባ ስለነበረ ከፍተኛ ጀነራሎችን አገኝ ስለነበረ የጦር ሚስጥሮችን አውቅ ስለነበረ ለበረከት ይነግሩት ነበር። ይሄ ሰውዬ ለሻዕቢያ ይሰራል ብለን እንጠረጥረዋለን። ለምንድን ነው እንደዚህ ወታደራዊ ሚስጥሮች የሚያውቀው? ለምንድን ነው ስትራቴጂ ስብሰባዎች ላይ የሚካፈለው እያሉ ያቀርቡ ነበረ በብዛት። ስለዚህ ይሄ ነገር ሲባል የነበረ ነው። አንተ ብታምንበት ኖሮ ደግሞ እንደዚህ አትናገረኝም ነበር። አንተ ራስህ አታምንበትም አልኩት። እስቲ ለማንኛውም እናጣራዋለን አለኝ። ከዚህ በኋላ ለኔ ጊዜው በጣም አደገኛ እንደሆነ አወቅኩ። ስለዚህ የነበረኝ አማራጭ መውጣት ነበረ። አገር ጥዬ ወጣሁ። ዞሮ ዞሮ ከስርዓቱ ጋር መቀጠል የማልችልበት ሁኔታዎች ነበሩ። መነሻው ግን የቡርቃ ዝምታ ነበር። ይሄ ነገር የተከናወነው በህወሓት መካከል ያ መከፋፈል ከመፈጠሩ ጋር ተያይዞ ይመስለኛል ወይስ ከዛ በፊት? ቡርቃ ዝምታ ደግሞ በፊት የነበረ ነውና መቃቃሩ ከዛ በፊት ነበረ ማለት ነው? አዎ ከኔ ጋር የተግባባንበት ጊዜ አልነበረም። በተለይ አብረውኝ ከሚሰሩት ከኔ መስሪያ ቤት ማለት ሳይሆን የህወሓት ካድሬዎች ከሚባሉት በዋና አዘጋጅነት ደረጃ ካሉ የፕሮፓጋንዳው ሰራተኞች ጋር ተግባብተን የሰራንበት ጊዜ የለም። የኔ የዘር ምንጭ ወይም አመጣጤ ከኤርትራ በመሆኑ ምክንያት እዛ አካባቢ የኔ መኖር አይመቻቸውም ነበረ። ይሄን አውቃለሁ። አንተ ግንኙነት ነበረ ከሻዕቢያ ጋር? መረጃዎችን ታቀብል ነበረ? ትገናኝ ነበረ ከኤርትራ ሰዎች ጋር? አልገናኝም ነበር፣ አላውቃቸውም ነበር። አሁን ወደ ስራዎች እንመለስ። እስካሁን ስንት መጽሐፍ ጽፈሃል? ጠቅላላ 7-8 መጽሐፎች አካባቢ ናቸው። በጋራ የጻፍኳቸው ተራሮችን ያንቀጠቀጠ ትውልድ የሚባሉ አሉ፣ እፍታ የሚባሉ አሉ። እነሱን ሳንቆጥር 7 መጽሐፎች ጽፌያለሁ። ተራሮችን ያንቀጠቀጠ ትውልድ ምንድን ነው? ተራሮችን ያንቀጠቀጠ ትውልድ ምንድን ነው? ተራራ ያልኩት ስርዓቱን ነው። ስርዓት ሲባል የኃይለ ሥላሴ ሊሆን ይችላል፣ የደርግ ስርዓት ሊሆን ይችላል። ስርዓቱን ያንቀጠቀጡ ያልኳቸው ህወሓትን አይደለም። ኢህአፓም ስርዓቱን አንቀጥቅጧል፣ መጣል አልቻለም እንጂ። ኦነግም ስርዓቱን አንቀጥቅጧል፣ ህወሓትም ሌሎችም። እና አንድን ስርዓት ያንቀጠቀጡ ትውልዶችን ታሪክ መጻፍ የሚል ነው። ሽፍቶችም ሊሆኑ ይችላሉ እና አገሬት ሁሉ አይነት ለኦሮሞ ህዝብ ትግል ከነ ቤተሰቦቹ መስዋዕት የተደረጉ ሁሉ በሲሳይ ንጉሱ ተጽፈው እንዲቀርቡ አድርገናል። እና አጀማመሩ ጥሩ ነበረ። በኋላ ግን የህወሓትን ታሪክ ብቻ ያውም በተጣመመ መልኩ እንድንጽፍ መገደድ ስንጀምር 3ኛው ቅጽ ላይ ጥዬ ወጣው ማለት ነው። የጀመርኩት ግን ራሴ ነበርኩ። እኔ ጥዬ ከወጣው በኋላ 2 እትም እነሱ ብቻቸውን ሄደው አቋረጡት። የተራሮችን ያንቀጠቀጠ ትውልድ በተለይ የተጋጨ ነው። ስሁል የሚለው ታሪክ በምጽፍበት ጊዜ ነው።
ገሰሳ አየለ የሚባለው የህወሓት መሪ እነ መለስ ዜናዊን ለማስገደል አንድ ያቅዶ ነበር። በሙሉ መለስ፣ ስዩም መስፍን፣ ጀማይካ፣ ሙሴን እንኳን አይደለም የመሳሰሉት እነኚህ አሁን ስልጣን ላይ የነበሩትን በሙሉ እንዲገደሉ አንድ እቅድ አቅዶ ነበር። ያ ከሸፈ። ያንን ስሁል ያውቀው እንደነበረ የጻፍኩትን እና የስሁል አሟሟትን በተመለከተ እነሱ ወደ ሱዳን ሄዶ ገንዘብ በማሰባሰብ እንዲያግዝ ተስማምተው ከላኩት በኋላ ሄዶ ከድቶን የኢዲዮ አባል ይሆናል ብለው ስለሰጉ እንደገና መንገድ ላይ ጠብቀው ነው የመጡት። ያንን የሚገልጸውን ታሪክ ጽፌ ሳቀርብ ይሄንን አይሆንም ነው ያሉት። ይሄን ያሉት ክንፈና አለምሰገድ ናቸው። ከዛ በኋላ መጻፍ አልፈለኩም፣ አቆምኩ። አጀማመሩ ጥሩ ነበር፣ አጨራረሱ ጥሩ አልነበረም። እፍታስ ምን ነበረ? የተራሮችን ያንቀጠቀጠ ትውልድ እንዳልተሳካልኝ ሳውቅ እፍታ የሚል መሰረትኩት። በኢትዮጵያ ውስጥ ያሉ ወጣት ደራሲዎችን አጫጭር ታሪኮች እያሰባሰብኩ የማሳተም ሀሳብ ነው ያደረብኝ። እኔ ወጣት እያለሁ የሚያሳትምልኝ ችግር ነበር። አጫጭር ታሪኮች እየጻፍኩ ወደ እነ ብርሃኑ ዘሪሁን፣ አዲስ አለማየሁ ሄድ ነበር። ሊረዱኝ አይችሉም ነበር። ከባድ ነው፣ መንገዷ ጠባብ ናት። ኩራዝ ነው ያለው ወይም ኢትዮጵያ መጽሐፍ ድርጅት ነው ያለው። እነኚህ ጋር ገብተህ አንድ አጭር ልቦለድ በመጽሐፍ እንዲታተምልህ ህልም ነው። እኔ ግን አሁን እድል ነበረኝ በዛን ሰዓት የማሳተም፣ ሌሎች ወጣቶች እድል አልነበራቸውም። ስለዚህ እነኛን ወጣቶች የማታተም እድል ማግኘት አለባቸው በሚል እፍታ የሚል የተለያዩ ቅጾች፣ የተለያዩ ሾርት ስቶሪዎች የሚታተሙበት ገንዘብም የሚከፈላቸው ዝግጅት ነበረ። ተሳክቶልናል። ከ300 400 በላይ ጸሐፊዎችን አሳትፈናል። እነ ተሾመ ገብረስላሴ፣ እንዳለ ጌታ ከበደ የመሳሰሉትን አብርሃም ረታ አለሙ እኛንን የመጀመሪያ ጽሁፋቸውን እያወጣን ያስተዋወቅናቸው። ከዛ በፊት አይታወቁም ነበር እና ተሳክቶልናል። ልክ እኔ ከሀገር ስወጣ ቆሟል ያ ስራ። ይሄን ነው ፍታ ማለት። ወደ ኋላ ልመልስ እስኪ። እነዚህ ያልተመለሰ ባቡርን የመጀመሪያ መጽሐፍ እሱ ነው አይደል? ልክ ነው። እሱን ከመጽሐፍ በፊት አጫጭር ልብ ወለዶች እንድትጽፍ ነበረ። መተላለፍ የሚል አጭር ልብ ወለድ ጽፈህ ታውቃለህ ወይስ ሌላ ሰው ነው በአንተ ህይወት ላይ የተመሰረተ ጽሁፍ የጻፈው? መተላለፍ በሚለው ጉዳይ ላይ ገበየው አየለ ነው፣ ገበየው ዋለልኝ ነው። እኔ አንድ ጊዜ ፍቅር ይዞኝ ነበረ ደብረ ዘይት እያለሁ እና ያንን ፍቅር ይዞኝ ነበረ። አንዲት ሀብታም ልጅ ናት፣ ግን አልነገርኳትም። በኋላ ጽፌዋለሁ ሌላ ቦታ። ያንን ለገበየው አጫውቼው ነበር እና ያንን ታሪክ እንደጻፈው በወቅቱ እንደነገረኝ ትዝ ይለኛል። የሀብታም ልጅ ነው ወደ የነበረው? አንድ የሀብታም ልጅ ናት፣ ግን አልነገርኳትም ነበር። ምንም ሳትገናኙ በዛው አለቀ? አዎ በዛው አለቀ። አንተ ጥለህ ሄድክ አገሩን? ጥዬ ሄድኩኝ። ኦኬ። የቡርቃ ዝምታን ለመጻፍ ምን አነሳሳ? መነሻው ቡርቃ የሚለውን ያገኘሁት የቴሌቪዥን ጋዜጠኛ ከነበረች አንቺነሽ መኮንን ከተባለች ጋዜጠኛ ነው። አንድ ቀን ቅዳሜ ቀን ቤቴ ቁጭ ብዬ ቴሌቪዥን እየተመለከትኩ ያለ የቡርቃን ወንዝ አንቺነሽ መኮንን አርሲ ሄዳ አርባ ጉጉ ሄዳ በካሜራ አይን የቡርቃን ወንዝ ገደል ውስጥ ይታሳየን ነበር እና ይሄ ቡርቃ ወንዝ ቢሻን ሰይጣን ይሉታል የአካባቢ ሰዎች። ለምን ከብቶች ውሃ ሲጠጡ ይመረዙና ይሞታሉ? ውስጥ ለውስጥ ነው ወንዙ መሄደው ብላ አስጠግታ ስታሳየን የወንዙ ድምጽ ይሰማ ነበር እና በጣም ነው የተገረምኩት። አላቅም፣ ከዛ በፊት አላቅም። እኔ 27 ዓመት ልጅ ነኝ ያኔ። ወንዝ ውስጥ ለውስጥ እንደሚሄድ አላቅም ነበር። ወንዝ ማቀው እኔ ከላይ እንደሚሄድ ነው እና ወንዝ ውስጥ ለውስጥ ይሄዳል። ዛ ያው ያኔ ባለስልጣን ነኝ፣ ችግር የለም። መኪናም እንደ ልብ ነው፣ ላንድ ክሩዘሮች አሉ፣ ሾፌሮችም አሉን። ተነስቼ ወደ አርሲ ነው ሄድኩት ማለት ነው ያንን ወንዝ ለማየት። አርሲ ሄጄ ያንን ወንዝ ስመለከት ነው ይሄን ነገር ማሰብ የቻልኩት። የጸጋዬ ገብረ መድኅን አዋሽ የሚለው ግጥም አውቅ ነበረ። እንደዚሁ ለኦሮሞ ሕዝብ የጻፈው ነው ብዬ ራሴ የተደራሲ መብት በሚላል አዋሽ ዲሲ ይረግመዋል። አንተ እኮ ትልቅ ወንዝ ነህ ይለዋል እና የኦሮሞን ሕዝብ ነው አንተ ትልቅ ሕዝብ ነው የሚለው የሚመስለኝ ነው ራሴ እና መታሰቢያነቱንም የሰጠው ለገመቹ ቀመሪቲ ነው። እንደሱ ነው ሞገደኛ የመጫ ምናምን ይለዋል። እንደገና ቡርቃ የሚል ቃል አለ እዛ ውስጥ። ቡርቃው፣ መጫ ምንጩ፣ ዳዳ ፍንጩ
ውጠተው ጠርጩ ምናምን ይለዋል። ከየት እንደሚያመጣው ራሱ አይታወቅም። ቃሉ ራሱ ኃይል አለው እና አባ መጋል ጠቅላላ የኦሮሞ ስሞች ናቸው እዛ ጋር እና ለምን እንደሆነ አላውቅም። ኦሮሞን ከመነሻው ባክብሮት ነው የኦሮሞን ህዝብ የሚቀበለው። እናቴ ኦሮምኛ ትናገራለች። ከኤርትራ ተሰደው ሲመጡ ኦሮሞ መሀል ነው እንትን ያለው። ቤታችን ይመጣሉ፣ በኦሮምኛ አማርኛ እየቀላቀሉ ያወራሉ። ቅቤ ያመጡልናል። በጣም ደግ ህዝብ ነው። በአካባቢያችን ወተት ውሃ ጠጡኝ ብለህ ስትሄድ አዮ ውሃ ምናምን ስንል የለም ውሃ ይሰጡ፣ ወተት ነው የሚሰጡ። ነውር ነው ውሃ አይሰጥም በኦሮሞ መሀልና በአክብሮት ነው ምናየው። ተማሪዎች ክፍላችን ውስጥ ያሉ ተማሪዎች በብዛት ኦሮሞዎች ናቸው። አንደኛ የሚወጡት በሩጫ ውድድር በትምህርታቸው 100 የሚያመጡት የሚያስጠኑን ኦሮሞዎች ናቸው እና አካባቢያችን የምናከብራቸው ኦሮሞዎች የተሞላ ስለነበረ ስለ ኦሮሞ ህዝብ ያለኝ ከመነሻው ከስሩ አክብሮት ነው። ለምሳሌ አንዳንድ ሰው የኦሮሞ ስም ክፍል ውስጥ ይስቃል ምናምን ወይ እንደዚህ ደቻሳ ቶሎሳ ሲባል እንደ ሊያሾፍ ይሞክራል ከተማ ውስጥ። እኛ ስቀና እናቀም እንዴት በገመቹ የሚያስቀና ስም ነው ለኛ ደስ የሚል ስም ነው። ቶሎሳ ምናቀው አለ ኃይለኛ ፈረሰኛ። እንደዚህ አእምሯችን ላይ የተቀረጸው ባክብሮት ነው። ስለዚህ ያ ቀደም የገለጽኩት ይሄ ማንነት አካል የሚባለው አለ። መነሻው ያ ነው። ፕሮፓጋንዳ ወይም ፖለቲካ እንደዛ አስበህ ልትጽፈው አትችልም። ይሄ ከስር መሰረቱ ውስጤ አለ። ኦሮሞን ህዝብ ጎረቤቶችን ማክበር ማወቅ። እሬቻ በዓል የጥንቆላ በዓል ነው ይላሉ። እኛ የጥንቆላ በዓል አይደለም እንሄዳለን። ያመሬሆ የሚለው ዘፈን ደሜ ውስጥ አለ እንላለን አብረን ያመሬሆ እንላለን። ትርጉሙን አናውቅም፣ ግን መሬሆ የሚለው ለኛ ደስ የሚል ዜማ ነው፣ ይወርዳል ውስጣችን። ስለዚህ ለኛ ጥንቆላ ሊመስለን አይችልም ልጅ ሆነን። በዛ ከሌላ አካባቢ የመጡ ግን ጥንቆላ ይመስላቸዋል። ለኛ ጥንቆላ አልነበረም። ስለዚህ ይሄ መሰረቱ ነበረ። በኋላ ቡርቃ ሄጄ ሳይ ኦህዴድ ውስጥ ኦህዴድ መጠቀሚያ መሆኑን ደግሞ ለማየት እድሉ ነበረኝ። እኔ የህወሓት አባል እንደመሆኔ የህወሓት ካድሬ ሆኜ ሰራ ስለነበር እንዴት ምን አይነት ሰዎች እንደሚሾሙ አይ ነበር። አብረውን ያሉ ሰዎች ጥሩ ትምህርት ያለው ብቃት ያለው ኦሮሞ አለ፣ አንድ ብቃት የሌለው ኦሮሞ አለ። የህወሓት ሰዎች ይሄንን ሲኮረኩሙት እኛም እንድንኮረኩመው ከጀርባ ሲገፋፉን ይሄ ብቃት የሌለውን ደግሞ ከፍ ከፍ ሲያደርጉት አያለሁኝ። ይሄ ደስ አይልህም። ሰው ሆነ ለምንድን ነው እንዲህ የሚያደርጉት ብለህ ስታይ እየገባህ ይመጣል ማለት ነው ጨዋታው። እና ያንን ማጋለጥ መፋለም የሚል ነገር መጣልኝ። እንደገና ሁለት ሰዎች ደግሞ ለዚህ አራያ ሆነውኛል እኔ የኦሮሞን ጉዳይ ላይ እንዳነሳ። አንደኛው በዓሉ ግርማ ነው። በዓሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር። በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድም ያነሳው በዓሉ ግርማ ነው። በዓሉ ግርማ እናቱ ኦሮሞ ናት፣ የሊባቡር ሰው ናት፣ አትችልም አማርኛ፣ በአስተርጓሚ ነው አማርኛ የምትናገረው። ያቃቸዋለሁ። በጣም ቆንጆ ሴት ናት እናቱ። አንቺ በማለቴ ይቅርታ፣ እንደሱ ነው የምወደው፣ አንቱ አልልም ብዙ ጊዜና የበዓሉ ግርማ የመጀመሪያ መጽሐፉን ሲጽፍ ከአድማስ ባሻገር ላይ እናቱን ነው የቀረጻት፣ ሉሊት ታደሰ ብሎ የእናቱን ገጸ ባህሪ። ግን ሉሊት ታደሰ አበራ ወርቆ የሚባል ቦይፍሬንድ ይዛ ከሱ ጋር ስትጀምር አንድ ቀን ሌሊት ነገረችው። ስሜ እኮ ጫልቱ ነው አለችው። አይሆንም፣ ለንዳንቺ ያለ ቆንጆ ሴት ጫልቱ የሚል ጫልቱ ቶሎሳ ነው ስሙ አስታውሳለሁ። ጫልቱ ቶሎሳ አይሆንም ስለተባለ ነው ሉሊት ታደሰ የተባልኩት ብላ ለአበራ ወርቁ ነገረችው። በጣም ነው የተገረምኩት እኔ። ያችን የመሰለች ቆንጆ ከፍተኛ ሚስጥር አላት። ያ ሚስጥር ምንድነው? ማንነቷ እንድትደብቅ መገደዷ ነበር። ይሄንን በዓሉ ግርማ የመጀመሪያው ደራሲ ነው። ዛሬ ነው በግልጽ ጻፍኩት እንጂ ቡርቃ ዝምታ ወይ ጫልቱ እንደሄለን በግልጽ ወጣ እንጂ በዓሉ ግርማ ነው መጀመሪያ የጻፈው። ቀጥሎ ኦሮማይ ላይ አነሳ እንደገና የኦሮሞያን ጉዳይ፣ የኦሮሞን ህዝብ ጥያቄ ጉዳይ። ኦሮሞ ህዝብ ትግል ላይ እንዳለ ፍንጭ ሰጠ። ታደሰ ቆርቾ የሚባል ሰው አመጣ። የሉሊት ታደሰን አባት ደግሞ አመጣው እዛ። ታደሰ ቆርቾ የሚባል በሚስጥር መሳሪያ ሲያመላልስ ይዘረገፍበትና ኃይለማርያም ያየዋል ማለት ነው። የኦሮሞ ሰዎች ትግል ላይ እንዳሉ እንደገና ፍንጭ ይሰጠን ነበር በዓሉ ግርማ።
በዓሉ ግርማ በጣም አርቆ ተመልካች ነበር። ጸጋዬ ገብረ መድኅን እንደዛ ነው። ስለ አቴቴ በአክብሮት እንድናስብ ያደረገን ሰው ነው። አቴቴ ጥንቆላ ነው ይባል አይደለም፣ ጥንቆላ አይደለም። ጸጋዬ ገብረ መድኅን በጊዜው በሚፈቅድለት መጠን ታግሏል። እነኚህ ሁለቱ ደራሲዎች በእውነቱ በጣም ማከብራቸው ኦሮሞዎች ናቸው። አርአያም ሆነውኛል። የኦሮሞን ሕዝብ ትግል በስነ ጽሁፍ የኦሮሞን ሕዝብ ጥያቄ በስነ ጽሁፍ መመለስ እንደሚገባ አርአያ ሆነውኛል እና የብዙ ነገሮች ጥርቅም ነው የቡርቃ ዝምታን ጽፍ ያደረገኝ ለማለት ነው። ቡርቃ ሄደህ አይተህ መጣህ። ከዛ በኋላ እንደምትገባው ታሪኩን ማዋቀር ነው፣ ገጸ ባህሪያቱን መሳል ነው። እነዛን የሳልካቸውን ገጸ ባህሪያት እነ አወኒን እና አኖሌን ከየት አመጣሃቸው? መጀመሪያ እውነት ለመናገር ወደ መጀመሪያ ጭንቅላቴ ላይ መጣው በኢትዮጵያ የአማርኛ ስነ ጽሁፍ ታሪክ ውስጥ ኦሮሞ ዋና ገጸ ባህሪያ ማድረግ ይቻላል የሚለው ራሱ አስፈርቶኝ ነበር። ምክንያቱም የለመድነው በአማርኛ ስነ ጽሁፍ ውስጥ ወይ ዘበኛ ወይ የቤት ሰራተኛ ጫላ በር ክፈት ጫልቱ ነይ እንትን ይሄን ቃንሺው ነው። አማርኛ ስነ ጽሁፍ ውስጥ ዋና ገጸ ባህሪ ሁልጊዜ አማራ ስም ያላቸው እንደው ትንሽ በዓሉ ግርማ ጋር አካባቢ ፊያሜታ ሚል አንድ ኤርትራ ሴት አመጣ እንጂ ወይ አባታቸው ስም ኦሮሞ የሆነ ደብለቅ ያደርጉ ይሆናል፣ ግን አማራ የሆኑ ኦሮሞዎች ነው የሚያመጡት በብዛት እንጂ ኦሮሞ ነኝ የሚል ኦሮሞ ዋና ገጸ ባህሪ ሆኖ አያውቅም። በኢትዮጵያ ታሪክ ውስጥ ሁልጊዜ መጥፎ ገጸ ባህሪ ነው የሚሰጣቸው። እንደ ጫላ ጮቤ ጨበጠ፣ እንደ የቡልቻ ልብ የመሳሰሉ ታሪኮች እያመጡ የማሳነስ እና አኖሌና ሀወኒን ኦሮሞ አርጌ ፈጥር ከራሴ ጋር በጣም ተሟግቻለሁ። ይቻላል ወይ የሚልና ገጸ ባህሪያቶቹን ባለፈው ኦሳም ላይ ገልጫዋለሁ። ኦሳ ኦሮሞ ስተዲስ አሶሲዬሽን ስብሰባ ላይ ገልጫዋለሁ። አመለካከታቸውን ከተለያዩ ሰዎች ነው የወሰድኩት። ያ አኖሌ በጣም አደገኛ አመለካከት ነው ያለው። ማለት በህግ ክብር በህግ የለም የሚል ነው። ለምሳሌ አንድን ሰው እኔን ሚነቀኝ ከሆነ ወይም ማንነቴን የሚነካ ቃል ካፉ የሚያወጣ ከሆነ ፍርድ ቤት ሄጄ አልከሰውም፣ አፍንጫውን ነው የምሰብረው ነው የሚለው። መፍትሄው አፍንጫ መስበር ነው የሚለው። በዚህ መንገድ ነው የሚሄደው። ገላሳና ሌንጮን አምጥቼ ነው አኖሌ ውስጥ የከተትኳቸው። እንደ ቡልቻ ደመቅሳ፣ እንደ መራራ ጉዲና፣ እንደ ነጋሶ ጊዳዳ አይነት ደግሞ አሉ። ለስላሳ ናቸው። አንድ ሰው ቢሰድብህ ቢያዋርድህ ፍርድ ቤት ሄደህ ትከሰዋለህ ብለው ነው የሚያምኑት። እነሱ ደግሞ የሀወኒን ገጸ ባህሪ ነው የሰጠኋቸው። ሀወኒና አኖሌን ፍቅረኛሞች በማድረግ ነው ታሪኩን ልሰራ የጀመርኩት። አኖሌ ከሻዕቢያ ጋር ግንኙነት አለው፣ ሀወኒ ከህወሓት ጋር ግንኙነት አላት። ልክ እንደ ባህሪያቸው ማለት ነው። ኦነግና ሻዕቢያ በትግሉም ጊዜ ጀምሮ ጥሩ ይግባቡ ነበረ። ለስለስ ያሉት ደግሞ ከህወሓት ጋር ይግባቡ ነበር። ልክ በዛ መንገድ ሁለቱን ስርዓቱን ነው አጠቃላይ አኖሌ በአስመራ በኩል ነው የሚመጣው፣ ሀወኒ በህወሓት በኩል ነው የምትመጣው ወደ ፊንፊኔ የሚመጡት ማለት ነው። ከዛ ሁለቱም በአመለካከታቸው ሲሄዱ ይለያያሉ። እንደዚህ ግን ፍቅረኛሞች ናቸው። የአንድ እናት የአንድ አባት ልጆች ናቸው፣ ይፈላለጋሉ። በአመለካከት ግን ተለያይተው ለጠላት መጠቀሚያ ሆኑ። ሁለቱም ተስፋ ቆርጠው ተሰደዱ። በትክክል አሁን የምናየው ያንን ነው። ይሄንን ነው በቡርቃ ዝምታ ለማሳየት የሞከርኩት በገጽ ባህሪያቶች። በሱ መጽሐፍ ላይ በተለይ ከወጣ በኋላ ቅድምም አንስተሃል ከኢህአዴግ ሰዎችም አካባቢ ጀምሮ ጥሩ ምላሽ እንዳልነበረ ነግረኸኛል። ከዛም ባለፈ ደግሞ ከኢህአዴግም ውጪ ያሉ ሰዎች ጥሩ አመለካከት አልነበራቸውም። በዛ መጽሐፍ ላይ ተቃውሞ ያላቸው ሰዎች አሉ። ምንድነው ችግሩ የሚሉት? የህወሓት ሰዎች ቡርቃ ዝምታን የሚቃወሙበት ምክንያት የሀየሎም ጉዳይ ነው። ሀየሎም ከመጀመሪያው ስታየው እንደ አንድ ጀግና ነው ተስሎ የመጣው፣ ሲደመደም ግን ፖለቲከኛ አይደለም ነው የሚለው። ሀየሎም ጥሩ ተዋጊ ነው፣ ፖለቲከኛ ግን አይደለም ነው የሚለው። ይሄ ነው በጣም ህወሓትን ያስቆጣቸው። ሌላው ኦህዴድ የህወሓት አሽከር ነው የሚለው ነው ያስቆጣቸው። ይሄ ሁለቱ ያስቆጣቸው ይመስለኛል የህወሓት ሰዎች። ምናልባት እዛ ላይ የኤርትራውያንን ወይም የሻዕቢያን ሚና አጉልተህበታል? አዎ የሻዕቢያ ሚና ጎላ ብለዋል። ማለት በጫማቸው ልክ ተጽፈዋል። ህወሓትን ማሰልጠናቸው እውነት ነው። ህወሓት ጥሩ ተዋጊ የገበሬ ተዋጊ ነበረው።
ሻቢያ ደግሞ ጥሩ መድፈኞችና ስትራቴጂ አዋቂዎች ነበሯቸው። ይሄንን ተገልጿል፣ እውነት ነው። እሱም ትንሽ ደስ ላይላቸው ይችላል። በትክክል ሌሎቹስ ወገኖች ምንድነው ችግራቸው? መጽሐፉ ምን ችግር አለበት ብለው ነው የሚቃወሙት? ሌሎች ወገኖች እንግዲህ እኔ አሁን አማራ እያልኩ መናገር ደስ አይለኝም። ምክንያቱም በጣም ብዙ ጓደኞች አማሮች አሉ፣ አድናቂዎች አማሮች አሉ፣ የቡርቃ ዝምታን ከልባቸው የሚወዱ አማሮች አሉ። አንዳርጋቸው ጽጌን መውሰድ እንችላለን። የቡርቃ ዝምታ ላይ ችግር የለበትም። ተቃውሞ ግን በቡርቃ ዝምታ ላይ የሚነሳው ተቃውሞ በዘር ላይ የተመሰረተ ነው። አሁን ምንድነው የሚሉት? ያኖሌ ጉዳይ ነው የሚመጣው። ያኖሌ ጡት ቆረጣ ሃርማሙራ ያኖሌ ነው የሚባለው። ያኖሌ ጡት ቆረጣ ጉዳይ ነው የኦሮሞ ህዝብ የአማራው ህዝብ ላይ እንዲያነሳሳ ያደርጋል ነው የሚሉት። የአኖሌ ጡት ቆረጣና ጭፍጨፋ ጉዳይ ደግሞ የደራሲው ፈጠራ ነው የሚሉት። ይሄ አለማንበብ አለማወቅ ወይም ያወቁ ታሪክን የመሸፋፈን ነው የሚመስለኝ። የኢትዮጵያን አንድነት አንድ ተራ ደራሲ ሊያናጋውም ሊያሻሽለውም አይችልም። የአኖሌ ጭፍጨፋ በትክክል የነበረ ነው። ለዶክተር አባስም ጽፈውታል፣ ሌሎችም በርካታ የውጭ ሀገር ጸሐፊዎች ጽፈውታል። በአማርኛም ተጽፏል፣ በውጭ ሀገር ቋንቋ ብቻ አይደለም። እኔ ልቦለድ ሰራሁበት። እኔ ሰራሁትን ብቻ ከዛች ውስጥ መዘው በማውጣት የኦሮሞን ህዝብ በአማራ ህዝብ ላይ ለማነሳሳት ይሄ ራሱ ንቀት ነው። የኦሮሞ ህዝብ አኖሌ ላይ የተጨፈጨፈው ቅድመ አያቱ እኮ የነገሩት ነው እኮ ያለው። የቡርቃ ዝምታ ማንበብ አያስፈልገውም። የቡርቃ ዝምታን ያስተዋወቁት እነሱ ናቸው። የኦሮሞ ህዝብ እንደውም አላነበበውም እና ራሳቸው ነው ያስተዋወቁት። እና የቡርቃ ዝምታ የኦሮሞን ህዝብ የማነሳሳት አቅምም የለውም። ምክንያቱም ከዛ በላይ ያውቅ ነበርና ይሄ ጠቅላላ ስህተት ነው ማለት ነው። ይሄ ህዝብን በህዝብ ላይ ማነሳሳት የሚባለው ነገር እኔ ኢህአዴግን ይሄን ነበር የሚጠቀመው። አሁን ጋዜጠኞችን ሲከስ በየእስር ቤቱ ሲከሰን ሁሉ እያንዳንዷን አረፍተ ነገር ይመዝና ይሄ ህዝብን በህዝብ ላይ ያነሳሳል የሚል ነው። ከቡርቃ ዝምታ ጋርም ሳየው የነበረው የምሰማው ነገር የኦሮሞን ህዝብ በአማራው ህዝብ ላይ ለማነሳሳት ተብሎ ነው የተጻፈው። ያ መጽሐፍ ከወጣ በኋላ በቡርቃ ዝምታ ምክንያት የተነሳሳ ህዝብና የደረሰ አደጋ አለ? ምንም አደጋ የለም። እነሱ ግን የአርባ ጉጉ ጭፍጨፋ የተከሰተው በቡርቃ ዝምታ ነው የሚሉት። አይደለም። የአርባ ጉጉ ጭፍጨፋ ታሪክ ራሱ እዚህ ውስጥ አለ እኮ። ስንት ሰው እንዳለቀ በአርባ ጉጉ ላይ እዚህ ውስጥ አለ። አማራና ኦሮሞ ጦርነት አድርገዋል። በሺዎች ነው ያለቁት። ህፃናት እንደዚህ እርስ በርስ አማራውም ገሏል፣ ኦሮሞም ገሏል። ያንን አትንኩት ተብሎ አልነካ ነው። ያንን ታሪክ እናንተ ነበር የምትጽፉት፣ እንደውም እኛ አልነካ ነውና ያ ታሪክ የተፈጸመው የቡርቃ ዝምታ ከመታተሙ በፊት እንደመሆኑ ይሄ መሰረት የሌለው ክስ ነው። ዞሮ ዞሮ ምንድነው ቀላል ነው። አንድን ሰው በዘር አንስተ ለማጥቃት ቀላል ስለሆነ የቡርቃ ዝምታ የያዘው እውነት መሸከም ያቃታቸው ሰዎች በቀላሉ መንገድ ነው እኔን ለማጥቃት ሞክረው ያሉት። ግን አልሆነም። ይሄው አምስተኛ ጊዜ እየታተመ ነው። እንደገና ወደ ኦሮምኛ እየተረጎመ ነው። ወደፊትም በተለያዩ በዶክመንተሪም በፊልምም እንሰራዋለን። በዚህ አጋጣሚ ግን ኦህዴድ የህወሓት አሽከር ቢሆንም ያኖሌ ላይ ሐውልት በማቆሙ ደግ አደረክ እንለዋለን ማለት ነው። እኔ ደጋፊው ነኝ። የኦሮሞ ህዝብ በመሬቱ ላይ ስለሚነቅለውም ሆነ ስለሚተክለው ሐውልት የጎረቤቶቹን ፈቃድ መጠየቅ የለበትም ብዬ ነው ማለት ነው። ማንንም ፈቃድ አይጠይቅም። ፊንፊኔ ላይ የትኛውን ሐውልት ልንቀል የትኛውን ልትከል የሚለውን ፈቃድ አያስፈልገውም። ስለዚህ የፈለገው መትከል ይችላል በአክብሮት። እነኛ ወገኖች ማድረግ ያለባቸው ነገር ምንድነው? አበባ ሄዶ ማስቀመጥ ነው። ከሚኒሊክ ወንጀል ጋር ለምን ራሳቸው እንደሚያጣብቁ አይገባኝም። የሚኒሊክን ጥሩ ነገሮች ሲነሱ አብረው ይዘፍናሉ። የሚኒሊክ መጥፎ ነገሮች ሲነሱ ደግሞ አብረው ማዘን እኮ ነው ያለባቸው። ለአንድነታችን አይበጅም ፍቅራችን። ለምንድነው አንድ ወገን ብቻ እንደዚህ የሚቆረቆረው? ለአንድ ሀገር አንድ ወገን ብቻ ከተቆረቆረ አንድ ችግር አለ ማለት ነው። የሚዛን መዛባት የማዝነው ሊማሩ አለመቻላቸው ነው። በተደጋጋሚ የሚቀርብላቸውን ትንተናም ማዳመጥ አለመቻላቸው ያሳዝነኛል በእውነቱ።
ማን ናቸው እነዚህ? አሁን በአዲሱ መጽሐፌ የጀሚላ እናት ላይ እነኚህን ሰዎች ስም ፈልጌላቸው ነበር። ማን ልበላቸው? አማራ አይደሉም። አማራ ማቀው ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ ያለውን ህዝብ ነው ማቀው። በጣም ሰላማዊ ህዝብ ነው። የማንም የበላይ የማንም የበታች የመሆን ፍላጎት የለውም የአማራ ህዝብ። እነኚህ እነማን ናቸው? ወያኔ ነፍጠኞች፣ ርዝራዦች ምናምን ይላቸዋል። እኔ ሳስበው ኢትዮ አማሮች የሚል ነው ስም ያወጣውላቸው። ኢትዮ አማሮች ማለት ምንድነው? በአማራ ስም በኢትዮጵያዊነት ስም ላንድ ወገን ወይም ላንድ ቡድን የባህል የበላይነት የሚታገሉ ወገኖች ናቸው። እነሱ ራሳቸውን የአንድነት ኃይሎች ይላሉ፣ ትብብር ይላሉ፣ ቅንጅት ይላሉ፣ የተለያየ ስም ሊሰጡ ይችላሉ። እኔ ግን እንደው ጨንቆኝ ማለት ነው ስም ስፈልግላቸው ኢትዮ አማሮች ብያቸዋለሁ። ኢትዮ አማሮች ካልኩ ከእንግዲህ አማራውን ህዝብ አይደለም እነኚህን ወገኖች ነው። ከታሪክ አንጻር ካየነው አሁን ያለው ትልቅ የታሪክ ውዝግብ ነው በሀገራችን ውስጥ ያለው። ሽኩቻውንም እየፈጠረ ያለው ከኦሮሞውና ከሌላውም ወገን ጋር እየፈጠረ ያለው። አንዳንዱ ወገን ትናንትና የነበረ ታሪክ አይነሳ፣ አንዳንዱ ማጠቀደም እንዳልከው ውሸት ነው፣ ይሄ ያልነበረ ነገር ነው የሚል ነገር ይነሳል። ግን በተለያዩ የታሪክ መጽሐፍት ተጽፎ የተቀመጡ ነገሮች አሉ። እነዛ ወደንም ጠላንም የታሪካችን አካል ነው። የጋራ ሀገር አለን ብለን የምንል ከሆነ እንኳን የዛ ሀገር የዛ የጋራ ታሪካችን ነው። ያንን ነገር አንስተን ከነበረው ጥፋቶቻችን ወይም አባቶቻችን ከፈጸሙ ስህተት የይሄኛው ትውልድ ወይም መጪው ትውልድ እየተማረ ስህተቶቹን እያረመ ቢሄድ ምንም አይደለም፣ ታሪኩ መነሳት አለበት የሚሉ ወገኖች አሉ። ሌሎቹ ደግሞ ነው መነሳት የለበትም፣ እሱን እዛ ረስተን አሁን ባለው ላይ ነው መገንባት ያለብን የሚል ነገር አለ። ምንድነው ያንተ አቋም በዛ ላይ? በመሰረቱ ያለፈው ታሪክ አመለካከት ተሸካሚ እስካለ ድረስ ታሪክ አልፏል ልንል አንችልም። አሉ ሰዎቹ ሞተዋል። የሰዎቹ አመለካከት ተሸካሚዎች ግን አሁን አሉ። ስለዚህ ወራሾቹ ያመለካከት እኛ የልጅ ልጅ የደም የስጋ ምናምን አይደለም። ያመለካከቱ ወራሾች እስካሉ ድረስ አመለካከቱ ስርዓቱ አለ። አንድ ሌላው ምን ላይ ቆመን ነው ስለዛሬ ምን እንነጋገረው? ዶክተር ላጲሶ ገዲሌቦ በትክክል ገልጾታል። ያለፈው ከሌለ አሁን ነው የለም፣ በትክክል የለም። ሌላው ታሪክን በተመለከተ አሁን ወደ ዝርዝር ከገባን በጣም አስቸጋሪ ነው። ግን የውሸት ታሪክ የነሱ ታሪክ ነው። እነሱ ገዳ የሚባል ስርዓት እንደነበረ መነሳት አይፈልጉም። ዋቀፈና ጥንቆላ እንደሆነ ይነግሩናል። ኦሮሚያ ከባህር ውስጥ ወጥቶ ወይም ከሌላ ከማዳጋስካር መጥቶ የሰፈረ ነው ይሉናል። እንደውም አፈላማ ዶክተር ጌታቸው ኃይሌ እዚህ ሚኒሶታ ነው ያሉት። ምን ይላሉ? አፈላማ ከብቶቻቸው አፈላማ አስከፍለን አለማበራራችን ጥሩ ሰዎች ሆነን ነው አሉ። ከብቶቻቸውን እየነዱ መተው አሉ ቤተክርስቲያኑን አረከሱት አሉ። እንደዚህ እያሉ የሚሳደቡ ህዝብን የሚሳደቡ ሰዎች ቁጭ አድርገው ስለ ታሪክ ይነግሩናል። እንግዲህ ያው እንደዚህ ያለ ንግግር ከተጀመረ ላለው ነው ደግሞ ጥሩ የሁላችንም ታሪክ እናንሳ። እነሱ የሚሉት ነው፣ እኛ ደግሞ ምን እንላለን? ቀዳማዊ ሚኒሊክ የሚባል ሰው አልነበረም፣ ተረት ነው። የሰለሞናዊውን አገዛዝ ስርዓት ተረት ጽፎ የሸዋ መሳፍንትን ዘር በፈጠራ እኔ ራሴ ማድረግ እችላለሁ። እንደዚህ እያልን እኛ ማፍረስ ልንጀምር እንችላለን። አንንካ የሚባልም ከሆነ የአንድ ወገን ብቻ አይደለም አንንካ የሚባለው። ኦርቶዶክስ ቤተክርስቲያን በኩል እያፈኑ ለመግዛት ሲሞክሩ ነበር። ባለፈው ምንድነው ያደረጉት? አምቦ ላይ እንኳን ለጥምቀት በዓል አደረሳችሁ የሚል በቁቤ ተጽፎ ሰው እያከበረ ነበር። አዲሱ መጽሐፍ ላይ ያለ እዚህ መጽሐፍ ላይ እያከበሩ ነበር ኦርቶዶክስ ኦሮሞዎች። የሚካኤል ታቦት ወደ ቤተክርስቲያን እየገባ ያለ ቆመ። ምን ነው ሲባል ይሄን የሰይጣን ቋንቋ ካላነሳችሁ ታቦቱ አልገባም ብላለች። በዚህ አይነት መንገድ እያሸማቀቁ ህዝቦች ቋንቋቸውን፣ ባህላቸውን፣ ትውፊታቸውን እንዳይጠቀሙ እያሸማቀቁ
የራሳቸውን ባህል ለማልበስ ነው የሚጥሩት። አሁን አይሰራም። በአንድ ወቅት ሰርቶ ነበረ። አሁን ጊዜው አልፎበታል። ያ ዘመን አልፏል እና እነኛ ወገኖች ያው እስከ መጨረሻ ይሞክራሉ። በዚህ አጋጣሚ የምነግራቸው ግን ያ ዘመን አልፏል። መጪው ዘመን ሁሉም ህዝቦች እኩል የሚሆኑባት አፍሪካ ቀንድ ወይም ኢትዮጵያ መመስረት ነው የሚያዋጣው የሚል መልእክት መንገር እፈልጋለሁ።